ሁለተኛው ርዕሳችን محبة الله عز وجل الله سبحانه وتعالى مودد الله يستن يسو الديتا لبو يقبالت سو من يعدلنيا فقد ملك كل شيء كل النجر تقطعوا المالتني الله الديتا بوسط ما سكمت يجعل علماء أتشو محبة الله عز وجل يمجرشاو يا عند باريا مدارشا درجانو ይላሉ አላህን መውደድ የሱን ፍቅር ማግኘት ሻኛው እሱ ነው አሉ የደረጃዎች ሁሉ ሻኛ ቁንጮው ዋናው እሱ ነው አሉ ማንኛውም ከመሐባ በኋላ ያለ ደረጃ የመሐባ ውጤት ነው አሉ አላህን የመውደድ ፍሬና ውጤት ነው እንጂ ከመሐባ የሚበልጥ የለም አሉ አላህ Subhanahu Wa Ta'ala ሲወድ አንድ ሰው ሌሎቹ ፍሬዎች አብረው ይገኛሉ አላህን መውደድ ስንል ኡንስ አለው መናፈቅ አለው አላህ Subhanahu Wa Ta'ala ጋር በመሆን የሱን ኪታብ በማንበብ እሱን በመዘከር መረጋጋት ማግኘት መቻል ማለት ነው እሱን ስትወደው እነዚህ ነገሮች ሁሉ አብረው አሉ ሪዳ አለው አላህ Subhanahu Wa Ta'ala የሰጠንን ነገር ወደን የመቀበልና የመደሰት በውስጡ አለ ከመሐባ በላይ ያለው ደረጃ በሙሉ የመሐባ ፍሬ ነው እንጂ በራሱ ከመሐባ የሚበልጥ የለም እንዳልነው ሁሉ ከመሐባ በታች ያለውም ደረጃ ይላሉ ሙቀዲማ ነው ወደ መሐባ አድራሽ ነው አሉ የአላህን ፍቅር ማግኛ መዳረሻ መንገድ ነው ለምሳሌ ተውባ صبر زهد شكر እነዚህ ነገሮች ሁሉ የአላህን ውዴታ ለማግኘት ደረጃዎች ናቸው ኢማም ኢብኑ አልቀይም ረህመቱላህ ዐለይህ መዳሪጁ ሳሊኪን የሚል ኪታብ አላቸው ከሳቸው በፊት ኢማም አልሐራዊ የሚባሉ ዓሊም መዳሪጅ ሳሊኪንን ጽፈውት ከዛ በኋላ እሳቸው ደግሞ አፕግሬድ አድርገዋል የበለጠ አዳብረውት ነበር የጻፉትና ከየቀባ ጀምሮ ወደ አላህ Subhanahu Wa Ta'ala በሚደረግ ጉዞ ላይ መንቃት ማለት ከገፍላ ዓለም አላህን ከመርሳት ዓለም انزعاج القلب من الغفلة كغفلة አላህን ከመዘንጋት ልብ ድንብር ብላ የምትነሳበት ደረጃ አለ ይሄ የመጀመሪያው ደረጃ ብለው የሚያስቀምጡት ማለት ነው ከዛ በኋላ ደረጃው እያደገ ወደ አላህ በመቃረብ ዒባዳው እየጨመረ ሲሄድ ሶብር ሹክር ምናምን የመሳሰሉ ደረጃዎችን ይዞ የሚደርስበት የመጨረሻው መሐበት አላህ عز وجل የአላህን ውዴታ የአላህን ማፍቀር አላህ عز وجل መውደድ ነው የሰው ልጅ በጣም ብዙ አይነት ፍቅር ያሳልፋል በህይወቱ ብዙ የሚወዳቸው ነገሮች አሉ ከነዚህ መሐባዎች ሁሉ በላጩ ዋጅብ የሆነው ግዴታ የሆነው ከፍ ያለውና የላቀው መሐባ የአላህ መሐባ ነው አላህ Subhanahu Wa Ta'ala መውደድ አላህን መውደድ የሰው ልጅ ልቦና የተፈጠረችበት ተፈጥሯዊ ፍቅር ነው ሌላውን በሂደት ነው የምናገኘው ለምሳሌ ሚስቶቻችንን ሁላችንም እንወዳለን ሚስታችንን ከጥንት ጀምሮ አይደለም እንወዳት ካገኘናት በኋላ ነው እንወዳት ግልጽ ነው ጅቢላ አይደለም የሚስት ፍቅር አላህ Subhanahu Wa Ta'ala የምንወደው ግን በተፈጥሮ ነው ውስጣችን ያለ የሰው ልጅ ልቦና ውስጥ የተተከለና የተፈጠረ ነው አላህ عز وجل ልቦች የሚያመልኩት በፍቅር የሚመለክ ጌታ ነው አላህ በማላቅ የሚመለክ ጌታ ነው በታላቅነቱ የሚመለክ ጌታ ነው ራሳችንን በማስተናነስ የምናመልከው ጌታ ነው ዒባዳ ሁለት ነገሮችን ካልያዘች ተቀባይነት የላትም እንደ ዑለማዎቹ አንደኛው ጋየቱል ሑብ ነው የመጨረሻ ሑብ ሲኖር ነው ሁለተኛው ጋየቱል ኹዱዕ ነው የመጨረሻ መተናነስ መኖር ነው ሁለት ነገሮችን ማሟላት አለበት ዒባዳ ለመባል ካልሆነ ተቀባይነት አይኖረውም ይላል ለምሳሌ አንድ ሰው
ያለ ፍቅር ያለ ውዴታ ተገዶ መሳሪያ ተደግኖበት የሆነን አካል ስገድለት ተብሎ እንዲተናነስ ቢደረግ ዒባዳ ይባላል አይባልም አይደለም በፍላጎቱ ሳይሆን ተገዶ ስለሆነ ማለት ነው ፍቅርም መተናነስ ከሌለው ዒባዳ አይደለም ሁለቱ ነገሮች አንድ ላይ መሆን አለባቸው ጋየቱል ሑብ مع غاية الخضوع ነው በከፍተኛ መተናነስ ውስጥ ያለ ከፍተኛ ፍቅርን የሚይዝ ነው አላህ Subhanahu Wa Ta'ala አላህ በመሆኑ ፈጣሪ በመሆኑ ብቻ ሊወደድ ይገባዋል ከብዙ አቅጣጫ በብዙ ምክንያቶች ሁሉም ከሱ ውጭ ያለ አካል የሚወደደው ግን ለሚሰጠው ለሆነ ጥቅም ሲባል ነው ማለት እሱም በመውደድ በመናገኘው ነገር ስንል ነው ያቺ ነገር ስትቋረጥብን እንጠለዋለን ያንን ወይም ደግሞ ግንኙነታችን ይራራቃል አላህ Subhanahu Wa Ta'ala በቁርአኑ ላይ እሱን መውደድ ግዴታ መሆኑን በተለያየ መልኩ ገልጾልናል በመልእክተኞችም ገልጾልናል በተፈጥሯችንም ያ ስሜት ውስጣችን እንዳለ አይተናል አቅላችንንም በደንብ ብናሰራው ኒዕማው የማይቋረጥ ተቆጥሮ የማይዘለቅ የሆነውን ጌታ መውደድ እንዳለብንም አእምሮአችን ይነግረናል የሰው ልጅ በተፈጥሮ ውለታ የዋለለትን አካል ይወዳል ውለታ የዋለለትን አካል ይወዳል ከአላህ በላይ ውለታ የዋለ አካል አለ ወይ ለኛ ወማ ቢኩም ሚን ኒዕመቲን ፈሚን አላህ ወማ ቢኩም ሚን ኒዕመቲን አንዲትም ጸጋ ብትሆን እናንተ ላይ ያለች ጸጋ ከአላህ ነች ይላል አላህ Subhanahu የሰበሰባችሁት ገንዘብ እንኳን የኔ ነው የሚለው አላህ ወአቱሁም ሚን ማሊላሂ الذي አታኩም እኮ ነው የሚለው አላህ ከአላህ የሆነውን ገንዘብ እኔ የሰጣችሁን ስጧቸው ነው የሚለው ለመሳኪኖቹ ዘካ አውጡ ሲል ማለት ነው ያ አላህ ነው ሁሉም ኒዕማ የሱ ነው وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ጸጋ በሙሉ ከሱ ነው ችግር መከራ ሲያገኛችሁ ሲነካችሁ ደግሞ ወደሱ ትጮሃላችሁ ይላል አላህ Subhanahu Wa Ta'ala ማን አለን መጮህ ያሱ እንጂ የሆኑ በተለይ ሰበቦች ያልቃሉ ሰበቦችን እናንኳኳና ሁሉም ይዘጋል አይደል የማን በር ነው ክፍት ያኔ ያ አላህ ኢስቲጃባው ደግሞ የዛኔ ነው የሚመጣው የሚገርማችሁ አንድ ወንድም ምን አለኝ ሁለት እቃዎች ጠፉብኛል ዶክመንቶች አንዱ ዶክመንት በጣም ወሳኝ ነው ከዛ ያ አላህ አልኳለ ብቻዬን አወራለሁ ከጀሊሉ ጋር ያ አላህ ጌታዬ እንዴት ይጠፋብኛል አንተን ይዤ አንተ ጌታዬ የሆነ ንብረት ይጠፋል ያለ ብቻውን ያወራል ሰውየው የራሱን ያኒ ይህ ወንድም የራሱን ኤክስፒሪየንስ ነው የሚነግረኝ በጣም ተች ስላደረገኝ ነው ማጫወታችሁ ምክንያቱም ይህንን ዶክመንት ለማግኘት በጣም ከባድ ነው ለሱ በጣም ከባድ ነው ሊትራሊ አይቻልም ማለት እንችላለን አላህ ብቻ ነው መፍትሄው በዛ ሰዓት ወላሂ ምን አለ መሰላችሁ ልክ ልጅ ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሪያው ላይ እናት ለልጇ ከምታዝነው የበለጠ ያዝናል ብለው አይደል አዛኝ ነው ብለው አይደል ነብዩ ሰለላሁ ዐለይሂ ወሰለም እኔ ህፃን ልጅ ለናት ከሚቀልጠው በላይ አላህ ላይ ቀለጥኩ አለ በቃ ያ ረብን አልችልም በቃ አልችልም አገላለጹ ገብታችኋል አልችልም በቃ ይሄን ነገር የግድ መገኘት አለበት ጌታ ያለ ያ አላህ የሚከተለው ግን ስልክ ተደውለለት እዚህ ቦታ ጥላሃለሁ ዘድ ተብሎ እዚህ ቦታ ይሄን ዶክመንት ጥላሃል ውሰድ ተባልኳል አልহামዱሊላህ በቃ ይሄኛው ዶክመንት ከተገኘውን ያኛውን በዚህኛው አድርጌ እንደዚህ ያህል አወጣዋለሁ አልኳለ እነዛ አልደወሉም ማለት ያኛው እንደጠፋ ነው አለ ምክንያቱም አሁን የራቃ ነው በቃ ሂድ አንተ እንደተባልኩ አይነት ነው የተሰማኛል ገባቻል ኦኬ አሁን ካልኩሌት ማድረግ ጀመርክ እንዲያድርጌ እንደዚህ ምናምን
ስለዚህ ሂድ ያን ዶክመንት እስካሁንም አላገኘሁትም አላወጣሁትም ማለት ሁለተኛው ማለት ገባችሁ አይደል አንዳንዴ ሰበቦች በሙሉ ቁርጥ ሲሉብን ማለት ነው ያኔ ለአላህ እንዋደቃለን የምር ነው ደግሞ የምንዋደቀው እንባችን ይፈሳል ከልባችን ነው ስብር ነው የምንለው ያኔ አላህ ይጠግነናል ዑለማዎቹ ምን ይላሉ አንድ ነገር በጣም ከጠበቀብህና ቁልፍልፍ ብሎ እንደው በጣም ከተቸገርክ ፈረጃው መድረሱን በዛ ምልክት ይሆነ ይላሉ ፈረጃው ደርሷል ማለት ነው ያ አዝመቲ ሽተዲ ተንፈሪጂ ይላሉ ዓለሞች አንቺ መከራዬ አንቺ ችግሬ በጣም ተወጠሪ እስኪ እንደው እስከ በደንብ ተወጠሪ ፈረጃው ይመጣል ያኔ ይላሉ ሰበቦች ራሱ ተቋርጠው ወደ አላህ የምንዋደቅባቸው የውነት ለአላህ ልባችንን ስንሰጥ አላህ Subhanahu Wa Ta'ala ፈረጃውን ያመጣል አላህ እንደ ግለሰብም እንደ ቤተሰብም እንደ ሀገርም ፈረጃውን አላህ ያምጣልን ጦርነትን አላህ በቃ ይበለን አላህ ሰላምን ያስፍንልን ያ ረብ وما تعرف به إلى عبارة من أسمائه الحسنى وصفاته العلى ومن الناس من يتخذ إلى الله عز وجل بل إلى آية لا كسوت شالو كالله وج أمالكتن يميزو بالانتاوچن يميزو يحبونهم كحب الله اللهن እንደሚወዱ ታድርገው የሚወዱ والذين آمنوا على الله እነኛ አማኞች ግን أشد حبا لله ለአላህ ያላቸው ፍቅር የበረታ ነው አለ አላህ Subhanahu Wa Ta'ala እጅግ የበረታ ነው ፍቅራቸው ብርቱ ነው يا أيها الذين آمنوا ይህ ቁርአን አያ በጣም ያስፈራኛል አዩሃ الإخوة አንዳንድ የቁርአን አያዎችን ያ ረብ እኔ ከነዚህ በሆን ምን ይውጣኝ ብለን መስጋት ያስፈልጋል መፍራት ያስፈልጋል ዘመናችን ያለን ሙስሊሞች ፍጹማዊነትን በልባችን እያሰረጽን እንገኛለን እኔ ያልኩት ሐሳብ የኔ አመለካከት የኔ መዝሐብ የኔ ራእይ ብቸኛና ፍጹም ነው ሌላው በሙሉ ضلال ጥመት ነው እኔ ብቻ የዲን ተቆርቋሪ ነኝ ሌላው ሁሉ የዲን አጥፊ ነው ይህ ስሜት በጣም አደገኛ ስሜት ነው አዩሃ الإخوة በጣም ከባድ ስሜት ነው አላህ ጋር ያጣላል አላህ ሊፈትነን ይችላል አንተ ማነህ ሊለን ይችላል ተአሉህ على الله አላህ የአላህን ቦታ ይዞ እንዲህ መፈረጅ በጣም አደገኛ ነገር ነው والله መፍራት አለብን ምን ይላል አላህ Subhanahu Wa Ta'ala يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ من يرتد منكم عن دينه ከዲኑ ወደ ኋላ የሚመለስ አለ አላህ فسوف يأتي الله بقوم الله ሰዎችን ያመጣል ህዝቦችን ያመጣል እናንተን ይለውጣቸዋል አለ አላህ እነኛ የሚመጡ ሰዎች يحبهم ويحبونه አላህ የሚወዳቸው አላህንም የሚወዱ ሰዎችን አላህ በቦታቸው ይተካል አለ አላህ እኔ እንደው ከነኚህ ሰዎች ነኝ ወይስ ከሚተኩት ነኝ ተጠራርገው በቦታቸው ሌላ ከሚተካባቸው ሰዎች ነኝ ወይስ አላህ Subhanahu Wa Ta'ala የሚወዱና የሚወዳቸው የተባሉት ነኝ እነዚህ አላህን የሚወዱና የሚወዷቸው አላህ የሚወዳቸው ሰዎች ባህሪያቸውን ተመልከቱ አዚለትን على المؤمنين በሙእሚኖች ላይ ተናናሾች ትሁቶች ናቸው አዕዘትን على الكافرين በአመፀኞች አላህን በሚክዱ ክፉዎች ላይ ደግሞ ብርቶች ናቸው ጀግኖች ናቸው يجاهدون في سبيل الله በአላህ መንገድ ላይ ይታገላሉ
ولا يخافون لومة لائم يوقاشن وكسا يفرون يوقاشن وكسا يفرون አሁን እኮ ተገልብጧል አይደል أعزة على المؤمنين ነው እኮ በሙእሚኖች ላይ ብርቱ ኃይለኛ አሁን ያለንበት ሐል ይሄ እርስ በርስ ነብር እርስ በርስ ባለን ግንኙነት ነብሮች ሆነናል አላህ እንሳለን ወንድሞቼ አላህ የወንድም ፍቅር አላህ ይስጠን የእውነት ፍቅር አላህ ይስጠን ሚዛናዊ የሆነ አስተሳሰብን አላህ ይስጠን ነብዩ አለይሂ ሰላቱ ወሰለም ስለ አላህ ፍቅር አንስተው ምን አሉ أنس رضي الله عنه بزقبوتنا متفق بخارينا مسلم بتلالف الحديث لا يؤمن عبد حتى يكون هو أحب إليه من ولده ووالده والناس أجمعين النبي عليه الصلاة والسلام عند سو الله سبحانه وتعالى كلجو كولاجوچو كسوچ بمولو የበለጠ ተወዳጅ እስካልሆነለት ድረስ አላመነም ብለዋል በሌላ ሐዲስ ደግሞ ከሳቸው ጋር አያይዘው وقال لعمر بن الخطاب رضي الله عنه من قالت لا حتى أكون أحب إليك من نفسك لمن عمر من بلونه كنفسي وجي كهلم ነገር በላይ አድርጌ ወደውታለሁ አላቸው لا በፍጹም አሉ ረሱል ሰለላሁ ዐለይሂ ወሰለም حتى أكون أحب إليك من نفسك كنفسه يبلت أني ودانت توداج اسكال هنكو درس على منكم نبي صلى الله عليه وسلم كنفساتشن بلاي كلجوچاتشن بلاي لنبي صلى الله عليه وسلم نفس في دام ما يدرقال لندي كنيا وسط ها على لندي إلا مانا فداك روحي نفساتشن روحاتشن فدانو لنبي صلى الله عليه وسلم ها አይደል ቤዛ መሆን የማይፈልግ የለም ከነፍሳችን በላይ እንወዳቸዋለን ነብዩ ሰለላሁ ዐለይሂ ወሰለም ከልጆቻችን በላይ እንወዳቸዋለን ከወላጆቻችን በላይ እንወዳቸዋለን ከሚስቶቻችን በላይ እንወዳቸዋለን ምን አሉ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ይህን ያክል ከሆነ ያአላህማ ከዚህ በላይ ነው አሉ ያአላህ ፍቅር ከዚህ በላይ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ እኮ እለምንሃለሁ አሉ ወሸውቀ ኢላ ሊቃኢከ والنظر إلى وجهك الكريم أنتن لماغنيت مغواغواتن ألمنهالو يانتن يتكبر فيت مملكتن لمنهالو بلو النبي صلى الله عليه وسلم لمؤمنوች የአላህን ፊት ከማየት የበለጠ የሚያስደስታቸው ነገር የለም በጀነት ውስጥ ከአላህ Subhanahu Wa Ta'ala ለባሮቹ የተለገሱ ጸጋዎች በሙሉ አላህን እንድንወደው እንድናልቀው ያደርገናል ስጦታው መከልከሉ ጤና መስጠቱ መሞከሩ መያዙ መልቀቁ አድሉ ፍትሃዊነቱ ትሩፋቱ ህይወት መንሳቱ ህይወት መስጠቱ እዝነቱ ኢህሳኑ መሰተሩ ይቅርባይነቱ ችሎታው ታጋሽነቱ ዱዓችንን መስማቱ ያለንበትን መከራ መግለጡ ካለንበት ችግር ማውጣቱ እሱን ሳንለምነው የሰጠን ብዙ ኒዕማዎችና ጸጋዎች እነዚህ ነገሮች ሁሉ አላህ Subhanahu Wa Ta'ala እንድንወደውና እንድንገዛው ያደርገናል አንድ ሰው እንደው በጣም ጥቂት የሆነች በጣም ትንሽዬ ውለታ ቢውልልን ጥሩ ነገር እንደው ለምሳሌ ፖርሳ ወይም የኪስ ፖርሳችንን ወይም ሳንቲም ቤት ጥለን ወጣን የታክሲም የለንም ምንም የለንም በቃ የሆነ ሰው እንደው ሁኔታችንን አይቶ ምን ነው የተጨነቅ ትመስላለህ
አይ እንደው በቃ ልብስ ስቀይር ብር ሳሊዝ ወጣውና የታክሲ ያልያዝኩም 200 ብር ሲሰጠን እቺ 200 ብር ጦላ ለዑምር ነው የምናስታውሳት ታውቃላችሁ እድሜ ልካችን ነው የምናስታውሳት 80 ዓመት የሆናቸው አዛውንት የሽንት ማጥ ችግር ይገጥማቸውና ሽንት መሽናት አልቻሉም እና በጣም ተቸገሩ በጣም ታመሙ ሄዶ ሐኪም ቤት አንዴ ለማሸናት የሆነ ሽብሮች እንዲከፍሉ ተደረጉ ከዛ ሸንተው እንደጨረሱ በጣም ደስ አላቸው ግን የዛኑ ያክል ደግሞ ያለቅሳሉ እንባ በእንባ ሆኑ ከዛ ጭንቅ ተገላግለዋል ግን በጣም አለቀሱ ሐኪሙ ምን ነው አባባ ደስ ሊሎት ሲገባ ምን ነው ለቅሶ አላቸው ሱብሃንአላህ 80 ዓመት ያለ ምንም ክፍያ ያሸናኝን ሽንት በቀላሉ እንድሸና ያደረገኝን ጌታ ሳላመሰግነው ኖር ያለው አሁን አንተን ማመስገን የገርሞኝ ነው አሉት አንድ ቀን ያሸናኝ አንተ 80 ዓመት ግን ከፍያ አላቅም አሉ ሲሸኑ የሰው ልጅ እኮ ከፉር ስለሆነ ነው በጣም ኒዕማ የሚክድ ጸጋ የሚረሳ ሰው ስለሆነ እንጂ ዱንያ ውስጥ ማንኛውም እኛ ጋር ሙዓመላ የሚያደርግ ሰው ለአላህ ብሎ ኢኽላስ ኖሮት የሚያደርገው ካልሆነ በስተቀር ከኛ ጋር ባለው ማንኛውም ግንኙነት ሁሉም ሰው የሆነ ጥቅም ይፈልጋል ጥቅም ሳይፈልግ አንድን ነገር አያደርግልንም ለአላህ ብሎ የሚያደርገውም ሰው እንኳን አኺራ ላይ ያገኘዋለሁ ብሎ ነው የሚያደርገው አይደለም እንዴ የሆነ ነፍዕ የሆነ ጥቅም ፈልጎ ነው የሚያደርገው አላህ Subhanahu Wa Ta'ala ገኒይ ነው በራሱ የተብቃቃ ጌታ ነው እኛ ከሱ እንፈልጋለን እንጂ እሱ ከኛ አይፈልግም ولكنه يتودد إلينا እሱ ግን እኛ እንድንወደው ኒዕማውን በእኛ ላይ ነብዩላህ ሙሳ አለይሂ ሰላም አንዴ አላህን ጠየቁት ይላሉ ያ አላህ ሁሉ ሰው እንዲወደኝ አድርግልኝ ብለው ጠየቁት ያ ሙሳ ይህንን ለኔ እንኳን አላደረኩትም አላቸው ይህንን ሁሉ ሰው እንዲወድህ አላደርግልህም እኔ እንኳን የሰው ልጅ ህይወት ሰጥቼው ሲሳይ ሰጥቼው ሁሉን ነገር አድርጌለት ግን እኔን ይክዳል በሌላ አثር ላይ ምን ተገኝቷል እኔና የአደም ልጅ እኮ እንገርማለን ይላል አላህ እንገርማለን አخلق ويعبد غيري ያላ እኔ ፈጥራለሁ ሌላው ይመለካል አላህ አርዙቁ ويحمد غيري እኔ ሲሳይ ሰጣለሁ ሌላው ይመሰገናል ሰጪው እኔ ነኝ ግን ሌላን ሰው ነው የሚያመሰግኑት አሉ ሌላን ፍጡር ያመሰግናሉ አላህ በእኛ ላይ ውለታ ሲውል ከኛ ጥቅም ፈልጎ አይደለም لو أن أولكم وآخركم وجنكم وإنسكم كانوا على أفجر قلب رجل واحد منكم ما نقص ذلك من ملكي شيئا እንደው ሰዋችሁ ጅናችሁ መጀመሪያችሁ መጨረሻችሁ ሁላችሁም ተሰብስባችሁ በአንድ በጣም መጥፎ በሆነ ሰው ቀልብ ብትሆኑ ሁላችሁም አንድ አይነት ቀልብ የመጥፎ ሰው ቀልብ ቢኖራችሁ ሁላችሁም የፊርዓውን አይነት ቀልብ ቢኖራችሁ ለምሳሌ ما نقص ذلك من ملك شيئا ከንግስናዬ አንዳች ያክል አይቀንስም ብሏል አላህ Subhanahu Wa Ta'ala ከሱ ንግስና የሚቀነስ ነገር የለም የሰው ልጅ አላህን በማምለኩ አላህን በመውደዱ ተጠቃሚው ማን ነው ራሱ ሰው ነው ጨው ለራስ ስትል ጨርሱት ሰዓት አለን የለም አይደል ትንሽ አሰሮችን ብቻ አይተን እናጠናቀዋለን ኢንሻአላህ فتح الموصلي
የሚባሉ ዓሊም ምን ይላሉ? አልሙሂብ ላ የጅዱ ሊዱንያ ለዛ። በዱንያ ሙሂብ የሆነ ሰው አላህን የሚወድ ሰው አሉ በዱንያ መጣቀም ግቡን አያደርግም። የዱንያ ለዛ ዓላማው አይሆንም። ሌላ ተለዙዝ የሚያደርግበት ሌላ በጣም የሚደሰትበት ሌላ ነገር አለ። መሐበት አላህ ዐዘ ወጀል ከአላህ ጋር በመሆን የሚያገኘው ለዛ አለና ከዛ ጋር ሲነጻጸር ዱንያ ላይ የሚያስደስተው ነገር ብዙ የለም። ሁሌም እኮ እንዴት ነው አንጻራዊ ነው አይደል? ደስታ የምንለው ነገር ዱንያ ላይ የምንደሰትባቸው ነገሮች ከዛ በላይ የሆነ ደስታ ስናገኝ ተራ ይሆኑብናል ማለት ነው። ወላ የግፈሉ አን ዚክሪላሂ ጠርፈተ ዐይን አሉ። አላህን የሚወድ ሰው የአይን ጨረፍታ ያክል አላህን ከማስታወስ አይዘናጋም አሉ። ዝም ብሎም ስለ አላህ ነው የሚያስበው። ሱብሓነላህ ይደመማል በአላህ ፍጥረት በአላህ ዐዘ ወጀል። በቃ ከአላህ አይርቅም፣ ከአላህ መራቅ አይችልም። በሌላ አባባል ምን ብለዋል? ወዳጅ የሆነ ሰው የአላህ ወዳጅ የሆነ ሰው አላህን የሚወድ ሰው ልቡ ሁሌም እንደበረረ ነው። አላህን በማስታወስ ዓለም ውስጥ ነው የሚኖረው። ሙተሰቢቡን ኢላ ሪድዋኒህ ሁሌም ምክንያት ፍለጋ አላህ የሚወደውን ነገር ለመፈጸም ሁሌም ምክንያት ፍለጋ ላይ ነው ያለው። በሚችለው አቅም ሁሉ የአላህን ውዴታ ለማግኘት እሱ የሚፈልገውን ለማድረግ ወደ ኋላ አይልም ይላሉ። ይህ የሙሂቦች ባህሪ ነው። አላህ ስብሓነሁ ወተዓላ እሱን ከሚወዱት ባሮች እሱም ከሚወዳቸው ባሮች አላህ ያድርገን። اللهم اجعلنا من الذين أحببتهم اللهم اجعلنا من الذين أحبوك وأحببتهم اللهم أعنا على ذكرك وشكرك وحسن عبادتك ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم آمنا في أوطاننا اللهم آمنا في أوطاننا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. السلام عليكم ورحمة الله وبركاته.